የንስሐ አባት ማለት ኃጢአትን ይቅራስ ብሎ ወደ እግዚአብሔር መንግስት የሚያስገባ ማለት። የንስሐ እናት የሚባል ታውቃላችሁ? የንስሐ እናት የለም አለ ምን ነው እህተ ማርያም ብራንች አላት እንደዚህ የሆነች ቀውሳለች አዲስ አበባ ማለት ነው። እሷ ያው የብዙዎች የንስሐ እናት ነኝ ምንድን ስለምትል ሴቶች የነፍስ አባት የነፍስ እናት መሆን ቢችሉ ኖሮ ሴቶች ስልጣነ ክህነት የሚገባቸው ቢሆን ኖሮ ከድንግል ማርያም የበለጠ ፍጡር ምድር ላይ አይደለም። ኢየሱስ ክርስቶስ በዮሐንስ በእጅ ሳይጠመቅ በእናቱ በድንግል ማርያም እጅ ይጠመቅ ነበር። ነገር ግን ከፍጡራን ሁሉ የበለጠ ክብር አላት ቢባልም ካህን ግን አይደለችም ድንግል ማርያም። ስለዚህ የክርስትና እናት የሚባል ነገር የለም። ምንድነው የንስሐ እናት የሚባል የለም። የክርስትና አባት ብቻ ነው ያለው። ክህነት ለሴቶች ስለሌለ ማለት ነው። ክህነት ለሴቶች ስለማይፈቀድ እና ይሄ ለምን እንደዚህ ያልሆነም ምናምን የምትሉ ከሆነ እሱ ደግሞ አሁን ዘመነኛ ሴቶች አሉ። እግዚአብሔር ሰውን በመልካችን እንደ ምሳሌያችን ምን እንበል ብሏል። ለዚህ እኔም የእግዚአብሔር አርአያ የእግዚአብሔር መልክ ካለኝ እግዚአብሔር ለምንድን ነው በወንድ የሚጠራው? እግዚአብሔር ለምን በሴት አይጠራም ብለው እግዚአብሔር ሴት እንዲሆንላቸው የሚፈልጉ ፌሚኒስቶች አሉ። ምንም ንስሐ ሳይገባ እግዚአብሔር ይፍታ ስለተባለ በቃ እግዚአብሔር ፈቶኛል ብሎ የሚያስባል። እሱ ለረሳ ነው ኃጢአት ነው ላላወቅ ነው። ኃጢአት ሰርተን ኃጢአት መስራታችንን ላናውቅ እንችላለን። ታውቃላችሁ ይሄን? አንድ ሰው በሃይማኖት ሌላ እምነት እያመነ ኖሮ እኔ ኦርቶዶክሳዊ አማኝ መሆን እፈልጋለሁ እያለ ካህን ቢያጣ ቤተክርስቲያን ቢያጣ ይሄ ሰው በምኞቱ ምክንያት ክርስቲያን ይሆን መንግስተ ሰማይ አይከለከል አምኗል። እሱ የሰው ችግርን የማትረዳ ቤተክርስቲያን የለች። ከኪዳንና ከቅዳሴ ውጪ የትኛውም ጸሎት ላይ በልተን እንኳን መጸለይ እንችላል። እንዴ ምግብ የሚጠላ አምላክ አለ እንዴ? ራሱ መስሎኝ የፈጠረ ዲያብሎስ ትላንትና ብለናል እኮ እንጀራን የፈጠረ ዲያብሎስ እኮ የለም። በምግብ የሚረክስ ጸሎት የለም። ጉዳዩ እግዚአብሔር ሆዳችን ውስጥ ባለው ምግብ አይደለም ልብ ውስጥ ባለው ቂም ነው እንጂ በምግብ አይቀየምም እግዚአብሔር። አውቃለሁ ብዙ ጊዜ ህፃናት ሲሆን የምትከለከሉ አላችሁ። ኧረ ደግሞ አንቺ ካህናት መቼም እንደዚህ አይነት የክልል ከተማ ውስጥ እየኖርን ይሄ ነገር ይመጣል ብዬ አላቅም ብቻ። ምክንያቱም ብዙ ጊዜ ስብከተ ወንጌል አለ፣ ስልጠናዎች አሉ። የምትከለከሉ እንኳን ከሆነ ከመምህራን ጋር አገናኟቸው። የነፍስ አባቶቻቸው የሚከለክሏችሁ ከሆነ አንድ መፍትሄ ልንገራችሁ። ይችን በደንብ ስሙ። እንደውም ከሁሉም የተሻለ መፍትሄ ይመስለኛል። እየሰማችሁ አንቺ ለቁርባን አንተ ለቁርባን ገና አልበቃህም የሚሉ የነፍስ አባቶች ሲገጥሟችሁ ከምን ጋር አገናኟቸው አልኳችሁ? ከኔታ ገሌ ጋር ላገናኛችሁ ብላችሁ በስልክ ማገናኘት። እምቢ ካሉ ችግር አለ ማለት ነው ራሳቸው ጋር። መጀመሪያ እስኪ ንስሐ ምን ማለት ነው ብሎ ነው የሚጀምረው። አንድ ቃል በየትኛውም ሁኔታ አንድ ቃል የመጀመሪያ አውዳዊ ፍች አለው። ይሄ ደግሞ እማር የሚባልም ነገር አለው። ከዚህ አንፃር ሰፊ ሊሆን ይችላል። እኔ ሁለቱንም አሳጥሬ ነው የምናገረው። ንስሐ ማለት ምን ማለት ነው የሚል ጥያቄ ሲመጣ ንስሐ በግዕዙ ቃል ያያችሁ እንደሆነ በኃጢአት በበደል ምክንያት መጸጸት ማለት ነው። በሰራነው ኃጢአት መጸጸት ማለት ነው። ከዚያ ውጭ ደግሞ ማብራሪያዎቹን ስታዩ ንስሐ ምንድን ነው የሚባለው በጣም ብዙ አባቶች ብዙ ብለውታል። ለምሳሌ ታላቁ ጎርጎርዮስ የገነት ወይም ደግሞ የመንግስተ ሰማያት በር ይለዋል ንስሐን። ታላቁ ጎርጎርዮስ የምን በር ይለዋል አልኳችሁ? የገነት ወይም የመንግስተ ሰማያት በር ነው ይለዋል። አረጋዊ መንፈሳዊ ደግሞ ምን ይለዋል? ንስሐ ማለትን እንግዲህ በምስጢሩ ማለት ነው ሲፈታው ርጢነ ፈውስ ለቁስል ዘይቀትል ለሚገድል ቁስል መድኃኒት ይለዋል። አረጋዊ መንፈሳዊ ለሚገድል ቁስል መድኃኒት። ንስሐ ማለት እስኪ አብራቸው ይበሉ። ንስሐ ማለት ለሚገድል ቁስል መድኃኒት ማለት ነው። ርጢነ ፈውስ ማለት መድኃኒት ማለት ነው እና ንስሐን ርጢን ይለዋል። የቁስል መድኃኒት ማለት ነው።
አሁን ደግሞ ማር ይስሐቅ አረጋዊ መንፈሳዊ ነጎርጎሪዮስ እንዲህ ያሉትን እሱ ደግሞ ምን ብሎ ያብራራዋል? ወዝንቱ ውእቱ ትእምርታ ለንስሐ። ንስሐ ምንድነው ትለኝ እንደሆነ የንስሐን ምልክት ልንገርህ ይልና በአምጣነ ያቴት ሰብ ርእሶ፣ ሰው እኔ በድያለሁ ብሎ በራሱ ሲፈርድ ነው። ንስሐ ማለት በራስ ላይ መፍረድ ነው ይለዋል። እስኪ አብራችሁ ደግሞ ይሄንን በሉት። ንስሐ ማለት በሉ በራስ ላይ መፍረድ ነው። ንስሐ ማለት በራስ ላይ ምን ማለት ነው አለ? መፍረድ። ከዚያ ደግሞ ወደ ዮሐንስ መጥምቅ ስንመጣ በማቴዎስ ወንጌል ምዕራፍ 3 ላይ ግበሩ እንከ ፍሬ ለንስሐ፣ እነሆ የንስሐን ፍሬ ለራሳችሁ አፍሩ እያለ አይሁድን ሲናገራቸው እንሰማለንና የንስሐ ፍሬ ምንድነው የሚለውን ስናየው መጸጸትን፣ ከዚያም ደግሞ ወደ አምላካቸው ወደ ክርስቶስ መቅረብን ነው። እዛ በበጎ ሕይወት መኖርን፣ በክርስቲያናዊ ሕይወት መኖርን ፍሬ ንስሐ ወይም የንስሐ ፍሬ ይለዋል ማቴዎስ ምዕራፍ 3 ላይ ዮሐንስ መጥምቅ። ይሄንን የንስሐ ፍሬ የማያፈራ ደግሞ ያላፈራ ተብሎ ይቆረጣል ይላል። ስለዚህ ንስሐ ማለት በዮሐንስ መጥምቅ አነጋገር ወይ ለመኖር ነው ንስሐ የምንገባው፣ ንስሐ ያልገባ ደግሞ ለመቆረጥ ነው የሚሆነው። እንደምታውቁት እኛ ተክሎች ነን። ማን የተከለን? አምላካችን እግዚአብሔር። የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ ባለው ታሪክ ውስጥ እነሆ ዘርዘሪ ሊዘራ ወጣ የሚል ቃል አለ። ይሄ ዘርዘሪ ኢየሱስ ክርስቶስ ነው። ዘርዘሪው ቅዱስ ያሬድ ኢየሱስ ክርስቶስን በገበሬ ይመስለዋል። ከወንጌሉ ተነስቶ ሐራሲ በእርፈ መስቀል፣ በመስቀል የሚያርስ ገበሬ ነው የሚለው እና መድኃኒታችን ኢየሱስ ክርስቶስ ገበሬ ሲባል የምንበላውን የምንጠጣውን ከማስገኘት በቃሉ ተናግሮ ምድርን አብቅይ ብሎ ከማስገኘት ጀምሮ እኛን እስከ መፍጠር ነው እና እኛ ማለት እግዚአብሔር አምላካችን ኢየሱስ ክርስቶስ የዘራን በአዲስ ተፈጥሮ እንደገና በመስቀል የፈጠረን ስጋውን ቆርሶ ደሙን አፍስሶ የፈጠረን የእግዚአብሔር ተክሎቹ ነን። የገበሬው ዘር ዝናም ጠጥቶ ነው የሚያድገው ፍሬያማ የሚሆነው። እኛ ደግሞ የክርስቶስን ደም ጠጥተን የክርስትና ፍሬ እንድናፈራ ይጠበቃል። ተክሎቹ ነን። የገበሬው ዘር ከአፈር የተነሳ ያፈራል። እኛ ደግሞ ከክርስቶስ ስጋ የተነሳ ስጋውን ተመግበን ፍሬያማ እንሆናለን። ስለዚህ ከኛ ፍሬ ይጠበቃል። ዮሐንስ መጥምቅ ማቴዎስ 3 ላይ የሚለው እሱን ነው። ፍሬ የማያፈራ ዛፍ ደግሞ ይቆረጣል። ስለዚህ ንስሐ ማለት ወይ እንዳንቆረጥ በእግዚአብሔር ዘላለማዊ ክብር ለመኖር የምናደርገው ክርስቲያናዊ ሕይወት ነው። አሊያም ደግሞ ከዚህ ሕይወት ተለይተን ከሄድን ለእሳት የምንቆረጠው መቆረጥ ነው። ንስሐ አለመግባት ማለት ነው። ሲያጥር ንስሐ መግባት የዘላለም ክብር ማግኘት ነው። ንስሐ አለመግባት ደግሞ በዮሐንስ መጥምቅ ትምህርት መቆረጥ ነው፣ ከግንዱ መለየት ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ብሏል። ከግንዱ ከክርስቶስ መቆረጥ ነው ንስሐ አለመግባት ማለት። ንስሐ መግባት ደግሞ ፍሬያማ የሚያደርግ ነው። እንግዲህ ንስሐ ማለት ምን ማለት ነው የሚለውን ባጭሩ ይህንን ትርጉም ካየን በጣም ባጭሩ ማለት ነው። ብዙ ሊቃውንት ብዙ ስላብራሩት ተወሰነውን ካየን፣ ሌላው ሁለተኛው ነጥብ ደግሞ ንስሐ ምንድነው የሚለውን እስኪ ሁለተኛ ጥያቄ የንስሐ አባት ምን ማለት ነው የሚል ጥያቄ አለ። ይሄ ጥያቄው ራሱ አልገባኝም፣ ግን እስኪ ልሞክር ማለቴ ምኑ ጥያቄ እንደሆነ። የንስሐ አባት ምን ማለት ነው? እሺ ቃል በቃል ከሆነ ምናልባት ጥያቄያችን የጠየቁት የንስሐ አባት ማለት እስኪ እናንተ ፍረዱ። የንስሐ አባት ማለት ምን ማለት ነው? እስኪ ንገረኝ፣ ምን ማለት ነው የንስሐ አባት ማለት? እሺ ተውት፣ ጊዜ እንዳንወስድ። የንስሐ አባት ማለት ኃጢአትን ይቅራስ ብሎ ወደ እግዚአብሔር መንግስት የሚያስገባ ማለት ነው። ኃጢአትን ይቅራስ ብሎ ወዴት የሚያስገባ?
ወደ እግዚአብሔር መንግስት የሚያደርስ መሪ ማለት ነው። ወደ እግዚአብሔር መንግስት የሚያደርስ መሪ ማለት ነው። በዚህ ላይ ጊዜ መፍጀት ያለብን አይመስልም። በኋላ ደግሞ ትርጉሞቹ በሌላ መልኩ ልናያቸው እንችላለን። ማብራሪያዎቹን የንስሐ አባት፣ የንስሐ እናት የሚባል ታውቃላችሁ? የንስሐ እናት የለም አለ አለ። ምን ነው እህተ ማርያም ብራንች አላት እንደዚህ ሀገር የሆነች ቀውሳለች፣ አዲስ አበባ ማለት ነው። እሷ ያው የብዙዎች የንስሐ እናት ነኝ ምንድን ስለምትል አለ የሚል ድምፅ ሰምቻለሁ። መጠራጠር ደግ ነው። የንስሐ እናት የሚባል የለም። የክርስትና ግን ምን አለ? የክርስትና እናት እንጂ የክርስትና አባት የክርስትና እናት ይኖረናል እንጂ የንስሐ እናት የሚባል የለም። ለምን መሰላችሁ? መድኃኒታችን ኢየሱስ ክርስቶስ ሲጠመቅ ያጠመቀው ማን ነው የምታውቁት? እስኪ ዮሐንስ። በወንጌል የሚታወቁ ሁለት ዮሐንሶች ለምሳሌ ዮሐንስ ወልደ ነጎድጓድ እና ዮሐንስ የዘካርያስ ልጅ እና የዘብዴዎስ ልጅ አሉ። የትኛው ዮሐንስ ነው? አቤት የዘካርያስ። ብዙዎች የዘካርያስ ልጅ የሚውለው ዮሐንስ በወር በገባ በስንተኛው ቀን ነው? አቤት የዘብዴዎስ ልጅ ዮሐንስ ወር በገባ በስንተኛው ቀን ይውላል? አቤት በአራት። የዘካርያስ ልጅስ? አቤት በሁለት። ያው በዓመት አንዴ ምትረተ ርዕሱን እናከብራለን። ትክክላችሁ። ግን ሁሌም በ30 ወርሃዊ በዓሉ ይታሰባል። ሁለቱ ይለያያሉ። ዮሐንስ መጥምቅ ወይም ወልደ ዘካርያስ የዘካርያስ ልጅ ነው ያጠመቀው። በቅድስና ከድንግል ማርያምና ከዘካርያስ ከዮሐንስ መጥምቅ ማን ይበልጣል? እስኪ ንገሩኝ። በቅድስና በክብር ከዮሐንስ መጥምቅና ከድንግል ማርያም ማን ይበልጣል? አቤት ምክንያቱም ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ደግሞ ሆና ስለምትመሰገን። ተመልከቱ፣ ድንግል ማርያም ማለት ከፈጣሪ በታች ከፍጡራን በላይ ናት። ታዲያ ከፍጡራን በላይ የሆነች እናት እያለችው ለምን በሷ አልተጠመቀም? ሴቶች የነፍስ አባት የነፍስ እናት መሆን ቢችሉ ኖሮ፣ ሴቶች ስልጣነ ክህነት የሚገባቸው ቢሆን ኖሮ ከድንግል ማርያም የበለጠ ፍጡር ምድር ላይ የለም። ኢየሱስ ክርስቶስ በዮሐንስ እጅ ሳይጠመቅ በእናቱ በድንግል ማርያም እጅ ይጠመቅ ነበረ። ነገር ግን ከፍጡራን ሁሉ የበለጠ ክብር አላት ቢባልም ካህን ግን አይደለችም ድንግል ማርያም። ስለዚህ የክርስትና እናት የሚባል ነገር የለም። ምንድነው? የንስሐ እናት የሚባል የለም። የክርስትና አባት ብቻ ነው ያለው። ክህነት ለሴቶች ስለሌለ ማለት ነው። ክህነት ለሴቶች ስለማይፈቀድ እና ይሄ ለምን እንደዚህ አልሆነም ምናምን የምትሉ ከሆነ እሱ ደግሞ አሁን ዘመነኛ ሴቶች አሉ። እግዚአብሔር ሰውን በመልካችን እንደ ምሳሌያችን ምን እንበል ብሏል። ለዚህ እኔም የእግዚአብሔር አርአያ የእግዚአብሔር መልክ ካለኝ እግዚአብሔር ለምንድን ነው በወንድ የሚጠራው? እግዚአብሔር ለምን በሴት አይጠራም ብለው እግዚአብሔር ሴት እንዲሆንላቸው የሚፈልጉ ፌሚኒስቶች አሉ። ለማንኛውም እንዲህ አይነት የሰይጣን ፍልስፍና ለመመለስ ያው ጊዜው የለንም። ሆኖም ግን የሰይጣን ፍልስፍና ለመመለስ ጊዜ ባይኖረንም አጭሩ መልሳችን ግን አይን የአይንን ስራ ይሰራል እንጂ የጆሮ ስራ አይሰራም። አይን እንደ ጆሮ ሊሰማ አይችልም። ጆሮ እንደ አይን ሊያይ አይችልም። እጅ እንደ እግር ሊራመድ አይችልም። እኛ በቤተ ክርስቲያን ውስጥ አንዳንዶቻችን እንደ አይን አንዳንዶቻችን እንደ ጆሮ ነን። እንኳን ሴት ሁሉም ወንዶች እንኳን ካህን መሆን አይችሉም። ክህነት መስፈርት አለው። ሁሉም ወንዶች እንኳን ካህን መሆን አይችሉም። ዝም ብሎ ከሜዳ እየተጠራ ካህን መሆን አይችልም። መስፈርቶች አሉት። እና የንስሐ አባት ማለት ሰውን እየመራ ወደ እግዚአብሔር መንግስት
የሚያደርስ ብርሃን ማለት ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ እናንተ የዓለም ብርሃን ናችሁ የሚላቸው። እናንተ የዓለም ምኖች ናችሁ? ብርሃን ነው። ስለዚህ የነፍስ አባት ማለት ኃጢአቴን ይቅራስ ብሎ አምላኬ እግዚአብሔር ኃጢአቴን ይቅር እንዲለኝ ጸልዮ ይፍታሽ ብሎ ወደ እግዚአብሔር መንግስት መርቶ የሚያደርስ መሪ ስለሆነ በወንጌል ላይ ሐዋርያቱን ካህናቱን ክርስቶስ ምን አላቸው? እናንተ የዓለም ብርሃን ናችሁ አለ። ስለዚህ ሁለተኛው ጥያቄ በዚህ እናልፋለን። ሶስተኛ ንስሐ ገብተን የረሳነውን ኃጢአት ብናስታውስ ምን ማድረግ አለብን? አንዳንዱንማ እናንተ መልሱ እንጂ። ንስሐ ገብተን የረሳነውን ኃጢአት ድንገት ብናስታውሰው ምን ማድረግ አለብን? እንደገና ንስሐ መግባት አለብን ወይስ ደግሞ የለብንም? አቤት በቃ እኔ ደግሜ ማብራራት አይጠበቅብኝም። ንስሐ ስንገባ የረሳነው ካለ እና ካስታወስ ነው መልሶ ንስሐ መግባት ያስፈልገናል። ሌላ ምናልባት ተጨማሪ ነገር የምነግራችሁ እመቦ ዘወድቀ በኃጢአት ቅዳሴ እግዚእ የሚባል አለ። የጌታችን የኢየሱስ ክርስቶስ ቅዳሴ ተብሎ ከሰባቱ ኪዳን እንዳንዱ የሚቆጠር እዚያ ላይ ምን የሚል አለ? ምናልባት በአማርኛ ሲቀድስ ሰምታችሁት ሊሆን ይችላል። እነሆ በኃጢአት የወደቀ ቢኖር ይርሳ እስመ ዘኢይትረሳ፣ ኃጢአት ሊረሳ አይገባውምና ኃጢአቱን አይርሳ። እሱ በሲኦል እንዳይረሳ ኃጢአቱን አይርሳ። እሱ በሲኦል እንዳይረሳ ምኑን አይርሳ? እናው ድንገትና የረሳነው ኃጢአት ቢኖር በቃ በሲኦል መረሳታችን ነው የሚል ሰው ካለ ደግሞ ካህን አባቶቻችን አውቀን በድፍረት ሳናውቅ በስተት የሰራነውን ኃጢአት እግዚአብሔር ይፍታ ሲሉ እነዚህን የረሳናቸውን ኃጢአቶች ይቅር የሚል አምላክ አለ። ይሄ ኑዛዜ በዚሁ አጋጣሚ ጠይቃችሁ እኔ ጥያቄው ይኑር አይኑር ረስቼዋለሁ፣ 18ቱንም አላስታውስም አሁን። ነገር ግን እግዚአብሔር ይፍታ ሲለን ካህን አንዳንድ ሰው ብልጥ ነው። ምንም ንስሐ ሳይገባ እግዚአብሔር ይፍታ ስለተባልኩ በቃ እግዚአብሔር ፈቶኛል ብሎ የሚያስባል። የሆነ ቅዳሴ ወይም የጸሎት መጨረሻ ላይ ተገኝቶ ማለት እግዚአብሔር ይፍታ ተብያለሁ የሚል እሱ ለረሳነው ኃጢአት ነው። ምን ላልነው ኃጢአት? ለረሳነው ኃጢአት ወይም ደግሞ ላላወቅ ነው። ኃጢአት ሰርተን ኃጢአት መስራታችንን ላናውቅ እንችላለን። ታውቃላችሁ ይሄን ኃጢአት የማይመስልን ነገር አለ። ኃጢአት የማይመስል ትላንትና የነበራችሁ ሰዎች ታስታውሳላችሁ። ሳኦል በጣም ጽድቅ መስሎት በጣም በቃ እግዚአብሔር የሚደሰትበት መስሎት የአሕዛብን ኮርማ የአሕዛብን ሰንጋ እየነዳ በሬዎችን ላሞችን እየነዳ መጣ። መስዋዕት ተሰዋ። እግዚአብሔር አልወደደለትም። ጽድቅ የሚመስለን ኃጢአት አለ። ጽድቅ የሚመስል ምን አልኳችሁ? ሃይማኖት የሚመስል ክህደት አለ። እንዲህ አይነት ኃጢአት ሲመጣ ኃጢአት ነው ብለን ላንናዘዝ ስለምንችል ባለማወቃችን ምክንያት አውቀን በስህተት አለ ካህኑ። አውቀን በምን አለ? አውቀን በስህተት ምንድነው? ሳናውቅ በስህተት አውቀን ደግሞ በድፍረት። ስለዚህ አውቀን በድፍረት ማለት አንዳንድ ጊዜ ያው ብለን እግዚአብሔር መሐሪ ነው ወዘተርፈ ብለን ጥቃቅን ኃጢአቶችን እንሰራለን። ጥቃቅን የሚባሉ በነገራችን ላይ ኃጢአት በጣም ብዙ ክፍሎች አሉት። አሁን እሱ ለጊዜ ይቆየኝ እና አውቀን በድፍረት ሳናውቅ በስተት የሚባለው በዋናነት ሁለቱ ናቸው። አንደኛ የረሳነው፣ ሁለተኛ ደግሞ ኃጢአት ሳይመስለን የሰራነውን ነገር ካህኑ ያስተሰርይልናል ማለት ነው። ወይም ደግሞ እግዚአብሔር ይፍታ ባለ ጊዜ ኃጢአታችን ከኛ ይለያል ማለት ነው። ግልጽ ነው መልእክቱ። ጥያቄው አንዳንዴ ሌላ ጥያቄ ይፈጥራልና እንደዛ እንዳይሆን ነው። እሺ፣ አራተኛ ንስሐ በስልክ መግባት ይቻላል ወይስ አይቻልም? እናንተ ፍረዱ እስኪ። ይቻላል አይቻልም? ሲቀላቀል አይቻላል ይሆናል፣ ምክንያቱም ሁለቱም አለ። ስለዚህ እስኪ ወንዶች ለብቻ በስልክ ይቻላል አይቻልም? ሴቶች ይቻላል አይቻልም? እሺ፣ ምንም ካህን በሌለበት ቦታ ያሉ ሰዎች ያለ ንስሐ አባት ይቅሩ? እንፍረድባቸው? ጨካኝ እንሆንባቸው? ጊዜ ላለመጠቀም ምንድነው በጣም ላለመፍጀት
ክርስቲያኖች ቤተክርስቲያን በሌለበት ካህን በሌለበት ስፍራ የሚኖሩ ሰዎች አሉ። ይገርማችኋል። ካህን ይጠፋል ብላችሁ ፀሐይ የሌለበት ስፍራ እንዳለ ታውቃላችሁ። እንኳን ካህን ዋልታዎች፣ በተለይ የደቡብ ዋልታ ይመስለኛል የሆነ ጊዜ ላይ ጨልሞ ይሰነብታል የፀሐይን ብርሃን ሳያዩ። የሆነ ጊዜ ላይ ደግሞ ሁሉ ጊዜ ብርሃን ስለሚሆንባቸው ለምሳሌ እነ ኖርዌይ ምናምን ይሄ ኖርዲክ የሚባሉ ሀገሮች በቃ እንተኛ ብለው በስምምነት ነው የሚተኙት። ሁሌም ብርሃን ነው እና ሲጨንቃቸው ጥቁር መጋረጃ እኮ ነው ጋርደው የሚተኙት። በቃ ጨልሟል። ልጆች ድሮ ታስታውሳላችሁ፣ ልጆች ሆነን ዝግት የምናደርገው ዝም ብሎ ዘግተነዋል። የሐሳብ መስመር ማለት ነው። በሩን ዘግተነዋል። እንተኛ የሚባል እንደዚያ ማለት ነው። እንደዛ የእውነት እኛ በልጅነት ያደረግነውን እነሱ አርጅተው ያደርጉታል። በቃ መሽቷል እንተኛ። ባውላላ ቀትር ላይ ሌሊት ነው ብለው ይተኛሉ። በጣም ነው የሚገርመኝ። በዚህማ ሀገራችን ኢትዮጵያ በጣም እኮ የሚገርም ነው። እሺ ከንስሐ ውጭ ወደ ሌላ እንዳልሄድ እና እንኳን ካህን ፀሐይ እንኳን የሌለበት ቦታ ልናገኝ እንችላለን ዓለም ላይ። እና እነዚህ ቤተክርስቲያን በሌለበት ስፍራ ካህን በሌለበት ስፍራ የሚኖሩ ሰዎች እህቶች፣ ወንድሞች አሉ። እነሱ ምን እናርጋቸው? እንዲሁ ከነ ኃጢአታቸው ይኑሩ? ለዚህ ባጭሩ ለነሱ በችግር ላይ ላሉት ይችላሉ። በዚህ እንዳትገረም። ሌላ ምሳሌ ልንገራችሁ። አንድ ሰው በሃይማኖት ሌላ እምነት እያመነ ኖሮ እኔ ኦርቶዶክሳዊ አማኝ መሆን እፈልጋለሁ እያለ ካህን ቢያጣ ቤተክርስቲያን ቢያጣ ይሄ ሰው በምኞቱ ምክንያት ክርስቲያን ይሆናል። መንግስተ ሰማይ አይከለከልም። አምኗል። እሱ ክርስቲያን ሳልሆን መሞቴ ነው ብሎ ደግሞ እንባ ኖሮት ካለቀሰ እንባው እንደ ጥምቀት ይሆንለታል። ቤተክርስቲያን ልዝብ ቀንበር ነው ያላት። ሌላ ምሳሌም ሊጨምርላችሁ ከችግር አንፃር ይሄ የሚከብዳችሁ እንዴ ከስልክና እዛ መምጣት እዚሁ ኢትዮጵያ መታ ንስሐ ትግባ እንጂ እንዴት ደግሞ እዚያ ድረስ በስልክ ይሄማ እንዴት ይሆናል የምትሉ የሰው ችግርን የማትረዳ ቤተክርስቲያን የለችም። ቤተክርስቲያናችን የሰዎችን ችግር እየተረዳች ነው የምታኖር እንጂ ዝም ብሎ እንዲሁ ለቀጫጫ አንገታችን ወይም ደግሞ እቺ ለኮስማና ትከሻችን ቋጥኝ እያሸከመች የምትኖር ቤተክርስቲያን አይደለችም። የምህረት ቤት ነው ቤቱ። ከዚህ አንፃር ለምሳሌ አንዲት ሴት በአብይ ጾም ብትወልድ፣ ትወልዳለች። ብትወልድ ስጋ መብላት ትችላለች? አትችልም? ምን አላችሁ? ትበላለች አይደል? ምን ነው እዚህ ጋር ተስማማችሁ? ህግ አይደል እንዴ? ነው ወይስ ስትወልድ ከህግ በላይ ናት አንዲት ሴት? ለሷ ወልዳለች ተብሎ አራስ ናት ተብሎ ህግ የማይከብድባት ከሆነ እንደተጻፈው ህግ የማትታይ ከሆነ በመደበኛው የቤተክርስቲያን ቀኖና የማትታይ ከሆነ በሩቅ ሀገር ያሉ እህቶች ወንድሞችም ለንስሐ እንዲህ ነው የሚታይላቸው። ስለዚህ በስልክ የነፍስ አባቶቻቸውን ማግኘት ይችላሉ። እንዲህ አይነቱ ስርዓት ምን ይባላል? ከሚሰበር ይሰንጠር ይባላል። ምን አልኳችሁ? እንዴ አንድ እግርህ እያነከስክ መሄድ ይሻላል ወይስ ጭራሽ ቢቆረጥ ይሻላል? ኧረ ትንሽ እንክስ እያሉ መሄድ መጠቀም አይሻልም? እንደዚያ ማለት ነው። ግልጽ ነው አይደል ይሄ ነገር? እሺ ስንተኛው ጥያቄ ላይ ደረስን? እሺ እንደዚህ ከቀጠልን እንኳን ሁሉንም ልንጨርስ እንችላለን። አንዳንድ ጥያቄዎች በእርግጥ ጊዜ ሊወስዱብን ምናልባት ይችሉ ይሆናል። አምስተኛው ያስቀኛል። በየቦታው የምትጠየቀው ጥያቄ ማለት ነው። ንስሐ ምግብ ተበልቶ ይገባል እንዴ የሚል ጥያቄ ማለት ነው። በጣም ነው የሚገርመኝ። አልስቅም፣ ምክንያቱም ያው ደግሞ ሌላ ጊዜ እዚሁ ራሱ ሊጠይቅ ይችላል። አሁን የቀጣይ ዓመት ማለት ነው ወይም ደግሞ ኢዮቤልዩ ስታከብሩ የወርቅ ሊጠየቅ ይችላል። ምክንያቱም ያው መርሳት ንስሐ ጥያቄው እኮ ትክክል ነው፣ ግን ጥያቄ መሆኑ ራሱ እንደው 2000 ዘመን ክርስትና በተሰበከበት ሀገር ጥያቄው ትክክል ነው። ምንም ቀላል ነው እያለ አይደለም አደራ፣ ግን በጣም ከጀማሪ በታች የሆነ ሰው ጥያቄ ነው። እሺ
እንደዛም ሆኖ ግን እንመልሰዋለን። ይቻላል ማለት በዚያ ቀን እዛው ንስሐ እየገባሽ አትቆርቢም መቼም ንስሐ ስትገባ እዛው የምትቆርብ አይደለም፣ እዛው ልትቆርብ አይደለም ትሄዱ። ንስሐ ልትገባ ኃጢአት ለመናገር ነው። ኃጢአት ለመናገር ደግሞ ሆዴ በላ ወይ ሆዴ ባዶ ሆነ አጀንዳው አይደለም መጽሐፍ። በየትኛውም ጊዜ አይ ሞት መቼስ ጊዜ የለውም፣ ስለዚህ ባገኘው ጊዜ ቶሎ ብሎ ንስሐ መግባት እንጂ በላው ወይስ በልቻለሁ ወይስ አልበላሁም ብሎ ደግሞ ከሆድ ጋር እሱ አይደለም ጉዳዩ። ይሄ በቅዳሴ ጊዜ ይሄ በኪዳን ጊዜ የምናስበው እንጂ ንስሐ ስንገባ አይደለም። ስለዚህ ንስሐ ስትገባ በልተሃል አልበላህም የሚል የቤተክርስቲያን ስርዓት የለም በመጽሐፍ። አንዳንዶቻችሁ እኮ በቃ ውዳሴ ማርያም ለመጸለይ ንስሐ እንዴ ምንድነው መብላት አለብኝ ወይስ መብላት የለብኝም? ይኸውላችሁ ጠቅላላው ልንገራችሁ ንስሐ መግባትን ጨምሮ ከኪዳንና ከቅዳሴ ውጪ የትኛውም ጸሎት ላይ በልተን እንኳን መጸለይ እንችላለን። እንዴ ምግብ የሚጠላ አምላክ አለ እንዴ? ራሱ መስሎኝ የፈጠረ ዲያብሎስ ትላንትና ብለናል እኮ እንጀራን የፈጠረ ዲያብሎስ እኮ የለም። በምግብ የሚረክስ ጸሎት የለም። ቅዳሴ ላይ በተለየ ሁኔታ ነው እሱ፣ ኪዳኑ ላይ የተለየ ሁኔታ ነው ያኛው እንጂ አሁን ወደ ቤተክርስቲያን ሊቃውንቱ ስትመጡ በተለይ ወደ ሰርክ ላይ ዋዜማ ሲቆም ቀተም ላይ ሊሆን ይችላል ፍስክ ከሆነ በልተው ነው ዋዜማ የሚቆሙት ነው ወይስ ይህን ስታውቁ ይደብራችኋል? እኔ ማህሌት ዋዜማ የዋዜማ ማህሌት ይቆማል ተበልቶ። እኔ ጉዳዩ እግዚአብሔር ሆዳችን ውስጥ ባለው ምግብ አይደለም ልብ ውስጥ ባለው ቂም ነው እንጂ በምግብ አይቀየምም እግዚአብሔር። እና የበላው ምግብ አይደለም በልብ ያለውን ቂም ከተውክ እሱ በቂ ነው እንጂ በሆድ ያለው ምግብ አርክሶ አያውቅም። ጸሎት ላይ ብዙ ጊዜ የጧት ጸሎታችን የታወቀ ነው። በባዶ ሆዳችን እንጸልያለን፣ መልካም ነው። ነገር ግን ጭራሽ ንስሐ ለመግባት ሐሳብ እስኪሆን ድረስ በዚህ ጉዳይ አጀንዳ መሆን አይጠበቅበትም ነገሩ እና ከኪዳናችን እና ከቅዳሴያችን ውጪ ከጧት ጸሎታችን ውጪ እሱም አስገዳጅ አይደለም። የጧት ጸሎቱ ማለት ነው። ጧት ላይ ድንገት እንደው ቁርስ በልተህ ጸሎትህን ብትረሳ ወይኔ በላው ስለዚህ ዛሬ ሳልጸልይ ልውል ነው አይባልም እኮ። ያንተ ዳዊት ቁርባን አይደለም እኮ ዳዊት ልጅ ውዳሴ ማርያም ለመጸለይ ወይም ደግሞ ሌላ ጸሎት ካላችሁ አብዛኞቻችሁ የምትወዱት ሰይፈ ስላሴ ሰይፈ መለኮት ምናምን ጠላቴን ግደለው ቁረጠው የሚል ስላለ ደስ ይላል አይደል? የበለጠ ብዙ ሰው እንደዛ ደስ ይለዋል ይመስለኛል። እንደዛ አይቻለሁ ብዙ ይሁንሽ። ያው ጠላት ዲያብሎስ ነው እንጂ ጎረቤት አይደለም እንድታውቁት። ወይም ደግሞ ያ በልባችን የምታስቡት ሰው ወይም የምታስቧት ሰው አይደለም ጠላት። እዚያ ጸሎት ላይ ጠላት የሚባለው ማን ነው አልኳችሁ እንጂ ስለሆነ ሰው እርግማን እየተራገምን አይደለም። ሰው የሚራገም ጸሎት የለንም እንድታውቁት። ጠላት የተባለው ጠላቴን እንዲበለው የሚለው እዚያ ማን ነው አልኳችሁ? ዲያብሎስን ነው፣ ሰይጣንን ነው። እሺ ስድስተኛ ንስሐ ለመግባት ፈራሁ፣ ፍርሃቴን ላለመፍራት ምን ላድርግ? ይህንንም አጭር መልስ ይኖረናል። አሁን አፈርኩ ነው ፈራሁ መሆን ያለበት? ማፈር ነው ፍርሃትን የወለደው። ስለዚህ የመጀመሪያው ችግር ፍርሃት ሳይሆን ማፈር ነው። ማፈር የሚያፍር ሰው ነው የሚፈራ። መልካም ነው። በነገራችን ላይ ሰው ንስሐ ሲገባ እንዲያፍር ነው የሚፈልገው እንጂ ዝም ብሎ ኮራ ብሎ መጥቶ ባለፈው እንትና ልጅ ገድየው ነበርና እንደው ኃጢአት ሰርቻለሁ እንዲል አይደለም የሚፈልገው። ባለፈው ሚስቴ እንትን ሆና አስወርጀው አልኳት እዚያው ጓሮ ቀበር ነው እንዲል አይደለም ዘና ብሎ። ባለፈው የሆነ ሰው ጋራ ተጣልቻ አይነ ስቡን አጠፋሁትና እንደው ይፍቱኝ ቀሲስ እንዲል አይደለም የሚፈልገው። ባለፈው እንትን አርጌ እንደዚህ አርጌ ያለ እንደው ቀለል አርጎ እንዲናገረው የተሸማቀቀ እንዲናገር ነው የሚፈልገው። ዋናው እኮ ማፈሩ ነው። ንስሐ የሚባለው ሲጀመር ማፈር ነው። ቅድም በመግቢያ የተናገርኩት ከማር ይስሐቅ ውስጥ የነገርኳችሁ ቃል እሱ ነው። ንስሐ ማለት በራስ ላይ መፍረድ ነው። ንስሐ ማለት በራስ ላይ ምን ማለት ነው? በራስ ፈርደህ በራሳችን ፈርደን በሰራነው ኃጢአት እንድናፍር ነው የሚፈልገው። ግን ደግሞ መጽሐፍ ምን ይላል መሰላችሁ? ፈርተን እንዳንተው። አይ ይሄንንማ እንዴት እናገራለሁ
ብለን ተሸማቀን ፈርተን ከንስሐ እንዳንርቅ አንድ ሊቅ ምን ብሎ ያብራራል መሰላችሁ? ክርስቶስ በመስቀል ላይ የኛን ኃጢአት ተሸክሞ እርቃኑን ተሰቀለ። ክርስቶስ ኃጢአት ሳይኖርበት ኃጢአተኛ ተብሎ በመስቀል እንዴት ተሰቀለ? ይሰማል አይደል? እንዴት ተሰቀለ? ምንም ልብስ ሳይኖረው። እዚህ የመስቀል ስዕል ካለ እሱ ዮሐንስ ወልደ ነጎድጓድ ሲስለው የመጣ ነው በኋላ ዘመን እንጂ መድኃኒታችን ኢየሱስ ክርስቶስ የተሰቀለው ምንም ልብስ ሳይኖረው ነው። አይሁድ ራቁቱን አድርገው ነው የሰቀሉት። ይሄንን የቤተ ክርስቲያን ሊቅ ሲያብራራ ምን አለ? እሱ ኃጢአት ሳይኖርበት በአንተ ኃጢአት ሳያፍር ስላንተ ኃጢአተኛ ተብሎ መስቀል ላይ እርቃኑን ከተሰቀለ በእርቃኑ ካላፈረ አንተ ደግሞ እየጣፈጠህ በሰራሃው ኃጢአት ደስ እያለህ በሰራሃው ኃጢአት እንዳታፍር ክርስቶስ ምሳሌ ሆኖሃል። እሱ ሳይበድል በደለኛ ሆኖ በእርቃኑ ካላፈረ አንተ ገመናህን ለካህን ስትናገር አትፈር። አንተ ጣፍጦ ያሰራኸውን ኃጢአት ለካህን ለአባት ስትናገር አትፈር ማለት አፍራ አትቅር ማለት ነው። አፍረቱማ የሚቀር አይመስለኝም። ቢያንስ ይሄም ቅድም እንዳልኳችሁ ነው። ከሚሰበር ይሰንጠር ማለት ይሄ ነው። ከሚሰበር ይሰንጠር የምንለው ይሄ ነው እንጂ ሰው በካህን ፊት እየተሸማቀቀ ነው ኃጢአቱን መናገር ያለበት። እዚህ ጋር ሌላ ጥያቄ ይነሳል። አይ እንደው በጣም ከባድ ኃጢአት ሰርቼ ሰውየው ቢናገሩብኝስ ብሎ ደግሞ ይሰጋል። ቢያወሩብኝስ? ትንሽ አልፎ እንዲህ አይነት ነገሮችን እንሰማለን። ነገር ግን ክርስቲያኖች እንዲህ አይነቱ ነገር የሚታረመው ባለመናገር አይደለም፣ ካህናቱን በመጠራጠር አይደለም። አንድ መፍትሄ አለ። የነፍስ አባቶቻችሁን በደንብ ማወቅ። እንደዚህ ብሎ ግርማ ሞገሳቸው ስለሚያምር ጺማቸው ስለምናምን አለባበሳቸው እንደው የሆነ ሞገስ እንደዚህ አይደለም። የነፍስ አባት ስንመርጥ ብዙዎቻቸው እኔ አስታውሳለሁ እዛ አዲስ አበባ ሀገረ ስብከት አንድ ጳጳስ ከአንድ የደብር አለቃ ጋር እየሄዱ ሰው ህዝቡን ትቶ የደብር አለቃ ይሳለማል። እና ምንድነው እየሳየው ለካ በጣም የሚያምሩ ምናልባት የምታውቋቸው ስለሚሆን ስማቸውና በጣም ነው የሚያምሩት። ይሄ ጺማቸው መስቀላየ ቅላታቸው ምናቸው በቃ ኦሾን የሚመስሉ አባት ነበሩ። ብዙዎቻችሁ ታውቁት ይሆናል ይሄን ሰውዬ። እና ብዙ ሰው ግር ብሎ ጳጳስ ትቶታቸው ጋር ነው የሚሄድ። መስቀሉ ያው እንደሆነ አውቃለሁ። መስቀሉ ያው ነው ብሎ ግን አይደለም ሰው የሚሳለመው። ጳጳስ ትቶ አንድ የደብረ አለቃ የሚሳለመው መስቀሉ አንድ ነው ብሎ አይደለም፣ መልካቸው ሲያምር ብሎ ነው፣ ሞገሳቸው ሲያምር ብሎ ነው። ሞገስ በጺምና በልብስ አይለካም። አባትነትም እንደዛው እንደው ዝም ብሎ ደረተ ሰፊ ሆኖ ካባ ስለሚያምርበት እንደዛ አይደለም። ክህነት በዚህ አይደለም፣ በንግግርም አይደለም። የተመሰከረለት ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ የተመሰከረለት ነው ካህን ማለት። እንደ ክርስቶስ ከባቴ አበሳ ነው ካህን ማለት። ሁሉን ኃጢአት እያወቀ በአደባባይ አንተ ኃጢአት ታስታውሳላችሁ። ያቺ ዮሐንስ 8 ላይ ስትዘሙት አገኘናት ብለው አይሁድ ተሰብስበው መጡ ንግደላት ብለው። አንተ ምን ትላለህ? እስኪ ምን ትላለህ ስለዚህ ኃጢአተኛ ብለው። ከናንተ መካከል ኃጢአት የሌለባት ምን ይበል ነው ያለ? ይውገራት ወይም ድንጋይ ይወሩርባት እስኪ ከናንተ ኃጢአት የሌለበታል። እና ክርስቶስ አምላካችን ከባቴ አበሳ ነው። ምንም ኃጢአት ሊሰማ አይደለም ያውቃል። ሳይነገረው የሚያውቅ አምላክ ነው። ግን አንተ ኃጢአተኛ ብሎ ማንንም በኃጢአቱ አሸማቆ አያውቅም። ደግሞ ካህን የነፍስ አባት ማለት የክርስቶስ ተወካይ ነው። በደንብ ስሙኝ። ይሄንን የምን ተወካይ አልኳችሁ? አቤት ዘጸአት 4:16 ላይ አንተ በእግዚአብሔር ፋንታ ትሆንለታለህ የሚል ቃል አለ። ሙሴን እኮ ነው እንዲህ የሚለው እግዚአብሔር አምላክ አንተ በኔ ፋንታ ትሆናለህ ይለዋል። ሙሴ አምላክ ሊሆን አይደለም፣ ሙሴ እግዚአብሔርን ሊሆን አይደለም። ነገር ግን የእግዚአብሔርን ስራ ሲሰራ ሙሴ ህዝብን ከባርነት ሲያወጣ በእግዚአብሔር ፋንታ ሆነ ይለዋል መጽሐፍ ቅዱስ። ካህናት ማለት እንደዚያ ነው። በእግዚአብሔር ፋንታ ይሆናሉ፣ ኃጢአት ይሰማሉ፣ ግን ፈትቻለሁ አይልም። እግዚአብሔር ይፍታህ ነው የሚሉ
ማን ይፍታ? ፈቺው እግዚአብሔር ነው። ይቅር ባዩ እግዚአብሔር ነው እንጂ ካህኑ አይደለም። የተጣላን ከካህኑ ጋር አይደለም፣ ከእግዚአብሔር ጋር ነው ኃጢአት ስንሰራ። ስለዚህ ኃጢአታችንን ይቅር እንድንባል የሚያደርገን ካህኑ እንደ እግዚአብሔር ነው። ስለዚህ የነፍስ አባት ማለት በጣም ጠንቃቃ ከመሆኑ የተነሳ ለምሳሌ አንድ ሰው መጾም የማይችል ሰው፣ ለምሳሌ የስኳር በሽታ ሌላም በሽታዎች መጾም ላይ የማይችል ሰው ሊኖር ይችላል። አሁን ጊዜ 30 ቀን ጾም ወይ 15 ቀን ጾም ቢባል ወይ 10 ቀን ጾም ቢባል የማይችል ሰው ከሆነ ምንድነው መሆን ያለበት? ብልጦቹ ወደ ገንዘብ ይቀይሩታል። አይደለም እንደሱ አይነት ንስሐ አለ፣ ችግር የለውም። ግን ዋናው ነገር መጾምና መስገድ የማይችል ሰው ንስሐ ሊገባ ቢመጣ በህመም በደዌ ምክንያት ካህኑ ነው መጾም ያለበት። ይሄ እንኳን ለካህናት ነው መሰለኝ የሚሆነው፣ ለምዕመናን አረኩት። እሺ አብዛኛው እዚህ ውስጥ አሉ ወደፊት ካህናት ጳጳሳት የሚሆኑ ይመስለኛል። ያው የቆሎ ትምህርት ቤት ያሉ የቅኔዎችም የምን ብዙ ተማሪዎች ይኖራሉ። ግድ የለም ዕውቀት ይሆናቸዋል እነሱ። ማን ነው መጾም ያለበት አልኳችሁ? አቤት በከመ ተወክፈ ሞተ ክርስቶስ በእንቲአየ አነኒ እትወከፍ ሞተ ህየንቴከ። ክርስቶስ ባልሰራው ኃጢአት ለኔ ብሎ መከራ እንደተቀበለ እኔም አንተ ለሰራው ኃጢአት መከራ እቀበልልሃለሁ እያለ ንስሐ ስለሚገባው ሰው የሚሰግድና የሚጾም ነው መሆን የሚገባው። ስለዚህ የቤተ ክርስቲያኒቱ አደራ ይሄን ያህል። አደራ የሚበላ ካለ ደግሞ በነገራችን ላይ ብትችሉ ብትታገሱ እናንተ ብፁዓን ናችሁ። ኃጢአታችሁ ቢወራ ማለት ነው። እውነቴን ነው የምላችሁ፣ እናንተ ብፁዓን ናችሁ። የሰራችሁት ኃጢአት ሁሉ ሊወርቅ የሚችለው እዛው የሚናገረው ሰው ላይ ነው፣ የሚያወራው ሰው ላይ ነው። ስለዚህ እንዲህ አይነት ሰጣ ገባ ውስጥ ላለመግባት ደግሞ የአባቶችን ማንነት ማወቅ ተገቢ ነው። በተለይ አሁን እንግዲህ አስቸጋሪ ዘመን ላይ ነን ያለ ነው ታውቃላችሁ። ስለዚህ አባቶቻችሁን በደንብ ማወቅ ነው። በደንብ ምግብ ቤት ስንሄድ አማርጠን አይደለም እንዴ የምንሄደው? የዚህ ቤት ምግብ ጥሩ አይደለም ብለን። አዎ ክህነት ምርጫ የለም። አንዲት ቤተክርስቲያን ናት ምን መረጣት ቤተክርስቲያን። የምንመራረጥባት ክህነትም የለችም። ክህነት አንድ ነው። ቤተክርስቲያን አንድ ናት። ግን ክህነቱን የያዙት ሰዎች ሊለያዩ ይችላሉ። ክህነቱ አንድ ነው። ካህኑ ግን ሊለያይ ይችላል። በተፈጥሮ በጠባዩ በእድገቱ አፉን የሚበላው ሰው ሊሆን ይችላል። መናገር ደስ የሚለው ይሄ እንዲህ አይነቱ ነገር ምዕመናንንም የሚያስከፋ በመሆኑ ንስሐ አባት ስትይዙ ጠንቃቃ መሆን፣ ያለፈ ህይወትን ማወቅ፣ ሃይማኖቱን ስነ ምግባሩን ማወቅ ይጠበቃል። ይሄን ካልኩ ከዚህ በላይ ብዙ ባልሄድ ጥሩ ነው። ግልጽ ነው አይደል? ስለዚህ ፍርሃትን የተመለከተ ነገር እዚሁ ጨርሰናል። 7ኛ ኃጢአቴን መናዘዝ እፈልጋለሁ። ከኔ የሚጠበቀው መስፈርት ምንድን ነው? መናዘዝ ነው፣ ሌላ ምንም የለም። በቃ እስካሁን ያልኩት እንዳለ ሆኖ እስከዚህ ከተግባባን ከዚህ በኋላ የሚጠበቀው መናዘዝ ነው። ስለዚህ ሌላ ነገር የለኝም። ወይ አልገባኝም ጥያቄው። እንዲነሳ የተፈለገ ነገር ካለ እንዲጨመር የሚፈልግ ነጥብ አለ እዚህ ውስጥ ይሆን? ምናልባት ምንድነው እንዲጨመር የሚፈልግ ነጥብ ካለ ወይ አልገባኝም ጥያቄውን አላገኘሁም። ኃጢአቴን መናዘዝ እፈልጋለሁ። ከኔ የሚጠበቀው መስፈርት ምንድን ነው? መሄድ እንዲነሳ የሚፈልግ ነጥብ አለ ይሆን? እሺ ስለዚህ እናልፈዋለን። 8ኛ የንስሐ አባት ነበሩኝ። አካባቢ ከቀየርኩ በኋላ የንስሐ አባቴን አይቻቸው አላውቅም። ሕይወቴ በሱስ ተዘፍቋል። አሁን የንስሐ አባት መያዝ እፈልጋለሁ። በእናንተ በኩል ምን ማድረግ እንዳለብኝ ብታሳውቁኝ። እሺ የንስሐ አባት ነበሩኝ። አካባቢ ከቀየርኩ በኋላ ንስሐ አባቴን አይቻቸው አላውቅም። እንግዲህ መቼስ አብረው ሰፈር አይቀይሩ ካንተ ጋር። እንዴት ነው ነገሩ? መፈለግ ነዋ። እንዴ 50 ልጅ ቢኖራቸው 50 ልጅ ሰፈር ይበጣጠሱ በገል አይጨፉ። እንግዲህ እሳቸው በየሰፈሩ ሰፈር መቀየር ችግር የለውም። ሐሳብ ቀይረህ እንዳይሆን ነው ጥያቄው።
እንደው ትንሽ ራቅ ልበል ይሆን ነው። ሰፈሩ ችግር የለው። እንደው እዚህ እንኳን ይቅርና አንድ ከተማ ውስጥ ራቅ ብለህ ወደ ገጠር ከተማ እንኳን ወይም ራቅ ብለሽ የሴት ይሁን የወንድ ጥያቄው ስለማይታወቅ እንደው ራቅ ብለን እንኳን ብንኖር መምጣት ይቻላል እኮ ችግር የለው። ለማንኛውም ጥያቄውን እንደ ጥያቄ ልዘውና ሐሳቡ ምንድነው? ህይወት የበዙ ውስጥ ተዘፍቋል። ያራቀው ይሄ ነው እንጂ የሰፈሩ አይደል። ዋናው ነጥብ ይችላል። ሱስ ነው ያራቀህ እንጂ የቤት ርቀት ኪሎ ሜትሩ አይደለም። ስለዚህ እንደዚህ አይነት ነገር ሲመጣ ቶሎ ብሎ የንስሐ አባትን ቀድሞ ማስተካከል ማለት ነገሩን ክትትል ያስፈልጋል። ሲጀመር አሁን የኛ ትልቁ ችግር ተመልከቱ፣ አንድ በሽታ ያለበት ሰው በሽታው እስኪድን ድረስ ጤነኛ ሆኖም እንኳን ወይም በሽታው እስኪድን ድረስ ወይም ደግሞ ምንም ያልታመመ ሰው ያው እኛ ሀገር ባህል የለውም፣ ግን አሁን ከተሜዎች እያመጡ እያለማመዱት ነው። በደንብ ክትትል የሚያደርጋቸው ሐኪም አለ። ሁሌም በየዓመቱ ዓመታዊ ምርመራ ልክ የወሉ ምናምን እንደሚደረገው ሰዎችም ደግሞ ለራሳችን አልኩ ለጤና ማለት ነው። ለመኪናው ጤና ነው አይደለ? ቦሎ የሚሰራው አይደለ? ለዛ ነው ቦሎ የሚሰራው ለመኪናው ደህንነት ነው። ዓመታዊ ምርመራ በቃቱ ነው፣ ማረጋገጫ ያስፈልገዋል። እሱን ካለጠፍ ትራፊክ ይቀጣል። መኪና ጤነኛ ላይሆን ይችላል። በዚህ ዓመት ውስጥ ስጋት ወይም ደግሞ ሌላ የውስጥ ችግር ምናምን ብዙ እግር ላይ ሞተር ላይ ምን ላይ ችግር ገጥሞት ሊሆን እሱን ማሳየት አለበት በግድ። አሊያማ ጤነኛ መስሎ መኪና ስትወጣ የራስንም ህይወት ልታጠፋ ትችላለህ፣ የሰውም ህይወት ልታጠፋ ትችላለህ። ስለዚህ ዓመታዊ ምርመራ ይባላል። እሱ ምናዊ ምርመራ አልኳችሁ፣ አብዛኞቹ የምታውቁት ነው። ሰው ግን ተመልከቱ፣ ለመኪናው የደህንነት ምርመራ እያደረገ ቦሎ ለጥፎ ትራፊክ እንዳይቀጣው እየኖረ የራሱን ደህንነት ግን ዓመታዊ ምርመራ ያደርግ። ያሳለፍኩት ዓመት ምን ይመስላል ብሎ ህይወቱን አይቃኝም። የነፍስ ስብራት ሲገጥመው የነፍሱን ስብራት ለመጠገን አይፈልግም የነፍስ አባቱን። ስለዚህ መካኒኮቹም ክትትል ያስፈልጋቸዋል። ማለት ሰዎችን አባቶቻችን ሊከታተሉን ይገባል። የት ነው ያለሽው የት ነው ያለው ብሎ እንደምታውቁት አዳም ሲበድል አዳም ከዚህ ምድር ተነስቶ ወደ ሰማይ ሄደ ወይስ በሰማይ ያለ ክርስቶስ ወደዚህ መጣ? እረኛው ነው የመጣው ወይስ በጉ ነው የሄደው? አቤት! እረኛችን ክርስቶስ ነው የፈለገን። ካህናት ማለት ፈላጊ መሆን አለባቸው። ካህናትን የተመለከተ ብዙ ነገር አልናገርም፣ ያው ለእናንተ የታሰበ ስለሆነ ትምህርቱ። ለዚህ ግን አባቶቻችንም ይፈልጉናል፣ መፈለግ አለባቸው። ነገር ግን ደግሞ ዮሐንስ 10 ላይ በጎቼ ድምፄን ይሰማሉ ይከተሉኛል ይላል። እረኛችንን መከተል ደግሞ እረኛችንን መፈለግ ደግሞ የኛ ድርሻ ነው። ስለዚህ እረኛህን መፈለግ አለብህ። ከእረኛህ በተለየ ሰዓት ነው ሱስ እና ሌላም አላስፈላጊ ነገሮች ወደ ህይወት የሚመጡት ማለት ነው። ስለዚህ አሁንም ለዚህ ጥያቄያችን 8ኛ ጥያቄያችን አሁንም ሌላ ኃጢአት ጨምረሃል፣ ለምን ሱስ ያዘህ፣ ለምን ሱስ ውስጥ ገባህ ብለው ከነፍስ ልጅነት አይሰርዙም። ፈልጎ ማግኘት ነው። ካጣቸው ደግሞ ቶሎ ብሎ ሌላ የነፍስ አባት መያዝ ነው የሚያስፈልገው። አጭሩ መፍትሄ ይሄ ነው። 9ኛ ያለ ንስሐ አባት ንስሐ መግባት አልችልም። እንዴት ነው ነገሩ? አንዳንዴ እሺ ያለ ንስሐ አባት ንስሐ መግባት አልችልም ወይ ማለት እንዴት? ያለ ንስሐ አባት ንስሐ መግባት እንዴት ነው የሚቻለው? ከማጋ ለራስ ወይስ ለማ? ባጭሩ አይቻልም። ይገባኛል። ሌላ እንትን በኢየሱስ ወይም በጌታ ነን የሚሉ ሰዎች ኃጢአትህን ለማብቻ ነገር ይላሉ። ምን አላችሁ? ለእግዚአብሔር ብቻ ተናገር ኃጢአትህን። በሰው ፊት ሄደህ ለምንድን ነው ኃጢአት የምትናገር? ለዚህ አንድ መልስ ይኖረንና ወደ ቀጣዩ ነው። የሐዋርያት ሥራ ምዕራፍ 9 ቅዱስ ጳውሎስ ሳውል እየተባለ ክርስቲያኖችን አሳዳጅ በነበረበት ሰዓት ደማስቆ ከተማ ላይ በጠራራ ፀሐይ መብረቅ አይኑን አጠፋው። ታስታውሳላችሁ? መብረቅ አይኑን አጠፋው። ሳውልም ስለምን ታሳድደኛለህ የሚል ድምፅ ሰማ። ክርስቶስ አምላኩን ቃል በቃል አናገረው ማለት ነው ቅዱስ ጳውሎስ። ያሁኑ ቅዱስ ጳውሎስ ያኔው ሳውል
አንተ ማነህ ብሎ ሳውል በማያይ ዓይኑ ድምፅ አወጣና ጠየቀ። አንተ ማነህ እኔን ታሳደኛለህ የምትለኝ? እኔም ናዝሬቱ ኢየሱስ ነኝ አለ። ደነገጠ ይላል የሐዋርያ ሥራ ምዕራፍ 9 ስትመለከቱ። ጳውሎስ ደነገጠ፣ በመንቀጥቀጥም ሆኖ ጌታዬ ሆይ እድን ዘንድ ምን ላድርግ አለ። እስኪ አብራችሁ በሉ፣ ጌታ ሆይ በሉ እስኪ። እድን ዘንድ ምን ላድርግ? ጌታ ሆይ እድን ዘንድ ምን ላድርግ ብሎ ጠየቀ። የሚገርማችሁ ክርስቶስ ምን አለው? አዳኝህ እኔ ነኝ፣ አምላክህ እኔ ነኝ፣ የፈጠርኩህ እኔ ነኝ። እኔን ካገኘ በኋላማ በቃ ድነሃል አላለውም። ማዳን ግን ይችላል አይችልም? እንዴ ምን ይችላል? በቃ ችሎታ ራሱ እኮ ነው፣ ራሱ ክርስቶስ ነው ችሎታ። ስለዚህ ሰዓት ስለመሸ እስከ 12 ደቂቃ ያሉትን እስከ 12 ተራ ቁጥር ማለት ነው። ስለዚህ እስከ 12 ተራ ቁጥር ያሉትን እናያለን ማለት ነው። ያ ማለት ሁለት ጥያቄዎች ይቀሩ፣ ሶስት ጥያቄዎች አሉ። ሶስት ጥያቄዎችን እናያለን። የት ላይ ነበር ያቆምኩት? አቤት አይ ምን ላይ ነው ያቆምነው ማለት ነው? ጥያቄ ጳውሎስ ክርስቶስን አገኘው። ከዚያ ጌታ ሆይ ምን ላድርግ ብሎ ጠየቀ አይደል? ክርስቶስ ምን አለው? ታደርገው ዘንድ የሚገባህን ይነግሩሃል ብሎ ወደ ሰው ነው የላከው። ወደ የት ነው የላከው? ክርስቲያኖች መጽሐፍ ቅዱስን ብታነቡ በጣም የሚገርማችሁ ታሪክ ይሄ ነው። አንዳንድ ሰዎች በድፍረት በእኔና በክርስቶስ በኩል ደላላ አንፈልግም እያሉ ሲናገሩት ሰምተናል። ደላላ ማለት ክርስቶስ ወይ ማረው እንጂ ብሎ የሚደልል ደላላ። አያችሁት? ካህናቱን ቅዱሳንን ደላላ ለማለት ነው። እንግዲያውስ በእግዚአብሔርና በእኛ መካከል አስታራቂ ጣልቃ ገብቶ ማስታረቁ ደላላነት ከሆነ የመጀመሪያው ደላላ ፈላጊ ራሱ እግዚአብሔር ነው ማለት ነው። ሰዎቹ የነፍስ አባትንና የነፍስ ልጆችን ግንኙነት ለመንቀፍ ነው ይህንን ደላላ የሚለውን ቃል የሚጠቀሙት። ሁለተኛ በእኛና በእግዚአብሔር መካከል እርቅ የሚፈጥሩ ቅዱሳንን ለመንቀፍ ነው ደላላ የሚሏቸው። ኢየሱስ ደላላ አይፈልግም፣ ይሄው ፈለገ። ደላላ በሚለው ቃል እንኳን ብንስማማ አንስማማ፣ ግን እንደው እነሱ እንደሚሉት እንኳን ብናይ ይሄው ጌታ ሆይ እድን ዘንድ ምን ላድርግ ብሎ ሲጠይቀው እኔን አግኝተሃል እኔ በቃለሁ አላለውም። የሚበቃ አምላክ ነው። ነገር ግን ሐናንያ ወደ ተባለ ሰው ቤት ነው የላከው። ማን አልኳችሁ? ሰውየው ሐናንያ ይባላል። ሐናንያ ማለት ይሄ ሐዋርያ ሥራ ምዕራፍ 5 ላይ ያለው አይደለም፣ ሌላ ነው። ይሄ በሐዋርያት የተሾመ ካህን ነው። ይሄ ሰው ወደሱ ነው የላከው። አስቡት፣ እግዚአብሔር ወደ ሰው ልኳል። በጣም እኮ የሚደንቅ ነው። እግዚአብሔር ወደ ምን ልኳል? ወደ ሰው ልኳል። ስለዚህ እግዚአብሔር ወደ ሰው ከላከ አንተ ንስሐ ሄደህ ንስሐ አባትህ ጋር ኃጢአትን የማትናገርበት ምን ምክንያት ይኖራል? ምንም። እግዚአብሔር ወደ ሰው ከላከ እግዚአብሔር ራሱ እንዴ ሊቀ ካህናት እኮ ነው ክርስቶስ፣ የካህናት አለቃ ነው እሱ። እግዚአብሔር ቅዱስ ጳውሎስን ሂድ ወደ ሰው አለው። የኛ ኦርቶዶክስ ተዋህዶ ቤተክርስቲያን ኃጢአት ይቅር የሚል አምላክ እንዳላት ስለማታውቅ አይደለም ኃጢአትን ለካህናት የምትናገር። ነገር ግን እሱ ራሱ እግዚአብሔር ራሳችሁን ለካህን አሳዩ ብሎ ይሄው እንዲህ ስለሚያደርግ ነው ቅዱስ ጳውሎስን ወደ ካህን ላከው። እስኪ አብራችሁ ይበሉ፣ ቅዱስ ጳውሎስን ወዴት ላከው? አቤት የሐዋርያት ሥራ ምዕራፍ ስንት አልኳችሁ? አላልኩም እኔ 8 አላልኩም። አሁን እኮ ችግሩ ይሄ ነው። አሁን ችግሩ ወደዚህ ስንመጣ በቃል ያለ ይወረሳል፣ በመጽሐፍ ያለ ይረሳል ነው የምትሉት። አልሰማችሁኝም አይደለ? እናንተ አቋማችሁ በመጽሐፍ ያለ ይረሳል፣ በቃል ያለ ይወረሳል ነው የምትሉት። ስለዚህ አትጽፉ ማስታወሻ። የሐዋርያት ሥራ ምዕራፍ 9 ነው። እሺ ሌላም ማቴዎስ ወንጌል ምዕራፍ 8 የሉቃስ ወንጌል ምዕራፍ 17 ላይ ሁለቱንም ጥቅሶች ተመልከቱ። አምላካችን ክርስቶስ ራሳችሁን ሄዱ ለካህን አሳዩ ይል ነበር። ራሳችሁን ለካህን አሳዩ። ራሳችሁን ለካህን ምን በሉ? ራሱ እኮ ሊቀ ካህናት ነው። ራሱ እኮ ይቅር ባይ አምላክ ነው። ግን ሰዎች ራሳቸውን ለካህን እንዲያሳዩ ሰዎችን ወደ ካህናት ይልክ ነበር። ስለዚህ ንስሐ በራስህ መግባት አትችልም ወይም አትችል። ይቅር የሚል አምላክ አለ፣ ወደዛ መሄድ ነው።
10ኛ ካህናት እግዚአብሔር ይፍታህ ብለው ይሄን የመለስ ነው ይመስለኛል አጋጣሚ ካህናት እግዚአብሔር ይፍታህ ብለው መስቀል ሲያሳልሙ የማይሰረይልን ኃጢአት ያህልዮ የሚሰረይልን ኃጢአት ያህልዮ በማሰብ ማለት ነው። ነቢር የሚባል የለም ነቢብ ለማለት መሰለኝ በመናገር የሚሆን ማለት ነው። በመናገር ለምሳሌ ሰውን በመሳደብ እንዲህ አይነት ገቢር በማድረግ የቱ ነው የሚሰረይልን? ቅድም መልሼዋለሁ። እግዚአብሔር ይፍታህ ሲባል የትኛው ኃጢአታችን ነው የሚሰረየው? አቤት የረሳነውና ኃጢአት ያልመሰለን ኃጢአት ምን ያልመሰለን ምን አልኳችሁ? ስለዚህ 10ኛው ጋር ጊዜ አናጠፋም። ወደ 11ኛው እንመጣለን። ንስሐ የገባ ሰው ንስሐውን እንደጨረሰ የግድ መቁረብ አለበት ወይስ በንስሐ አባቱ ከንስሐ ጋር ከታዘዘለት ነው የሚቆርበው? እሺ ጥያቄው ራሱ አይታዘዝ። በቃ ንስሐ ስትገባ ንስሐ እንደጨረስክ መቁረብ ነው እንጂ መጀመሪያ ንስሐ ገባ ደግሞ ትንሽ አይተንህ ትቆርባለህ የሚባል ነገር የለም። የንስሐ ማሰሪያው ቁርባን ነው። የንስሐ ማህተሙ ምንድነው አልኳችሁ? አሁን እናንተ ዩኒቨርሲቲ ተመርቃችሁ ወረቀታችሁን ስታመጡት እናንተን የሚገልጽ ነገር ተጽፎ ፊርማ ማህተም ከሌለው ዲግሪ ያላችሁ እንዴ ይባላል? ዲግሪ ያለኝ ይባላል? ወረቀት ነው ያለ ዲግሪ የለህም። ዲግሪ የሚባለው ማህተሙና ፊርማው ነው። በተመሳሳይ መልኩ ቁርባን የንስሐችን ማህተም ነው። የንስሐችን ፊርማ ነው። የመዳን ምልክታችን ነው። ስለዚህ ንስሐ ከገባን በኋላ የመጨረሻው ጊዜ ላይ መቁረብ የንስሐው አንዱ አካል ነው። አውቃለሁ ብዙ ጊዜ ህፃናት የምትከለከሉ አላችሁ። አረ ደግሞ አንቺ ካህናት መቼም እንደዚህ አይነት የክልል ከተማ ውስጥ እየኖርን ይሄ ነገር ይመጣል ብዬ አልገምትም። አላቅም ብቻ ምክንያቱም ብዙ ጊዜ ስብከተ ወንጌል ለስልጠናዎች አሉ። የምትከለከሉ እንኳን ከሆነ ከመምህራን ጋር አገናኟቸው። የነፍስ አባቶቻችሁ የሚከለክሏችሁ ከሆነ አንድ መፍትሄ ልንገራችሁ። ይችን በደንብ ስሙኝ። እንደውም ከሁሉም የተሻለ መፍትሄ ይመስለኛል። እየሰማችሁ ነው? አንቺ ለቁርባን አንተ ለቁርባን ገና አልበቃህም የሚሉ የነፍስ አባቶች ሲገጥሟችሁ ከምን ጋር አገናኟቸው አልኳችሁ? አቤት ከየኔታ ገሌ ጋር ላገናኛችሁ ብላችሁ በስልክ ማገናኘት። እምቢ ካሉ ችግር አለ ማለት ነው ራሳቸው ጋር ራሱ። ስለዚህ ቁርባን የሚከለክል የነፍስ አባትነት፣ ቁርባን የሚከለክል እድሜ የለም። ቁርባን የሚከለክል ኃጢአት ብቻ ነው ያለው። 12ኛ የሆነ ጊዜ ንስሐ ገብቼ ነበር ቆይቷል። ንስሐ አባቴ ንስሐዬን ከተቀበሉኝ በኋላ ማድረግ ያለብኝን ነግረውኝ ተመልሰሽ ነይ አላሉኝም ነበር። ማለቴ ይፍቱኛል አልኩም ለማለት ነው። እንደዛ መሆኑ ቅርብ ጊዜ ነው ያወቅኩትና ድጋሚ ንስሐ መግባት አለብኝ ወይ? እሺ ድጋሚ ንስሐ መግባት አያስፈልግም። ቀኖናው ካለቀ ሌላም ሰው እኮ እግዚአብሔር ይፍታሽ ማለት ይችላል። ምክንያቱም እንደማንኛውም መጀመሪያ ቀኖናው አልቋል፣ የተሰጠው ቀኖና። ስለዚህ እንደገና ቀኖና መቀበል የለም። ከተቻለ እንደገና ማግኘት ነው። ካልሆነና በዛው ጠፍተው የሚቀሩ ከሆነ ግን ለሌላ ነፍስ አባት ህይወትን ከአዲስ መጀመር ነው። ሌላው ምናልባት እዚህ ጋር መሰለኝ እንድጨርስ 12ኛው ጋር ሌላ ባይቀር ብዬ ያሰብኩት ጥያቄ አለ። አንድን ኃጢአት ደጋግመን እንሰራዋለን አንሰራውም? እንሰራለን። አቤት እንሰራዋለን። እስኪ አንድ የእግዚአብሔር ቃል አንብብላችሁ። ደጋግመን በመስራታችን ምክንያት የምናፍር የምንሸማቀቅ ሰዎች እንዲህ ይለናል ቅዱስ ጳውሎስ። ቅዱስ ዮሐንስ አፈወርቅ የቅዱስ ጳውሎስን መልእክት እየተረጎመ ዕብራውያን መልእክቱን ማለት ነው። እና ምን ይላል? ወእመኒ አበስከ ኩሎ ዕለተ ኢትትሃከይ ለንስሐ፣ ሁልጊዜ ብትበድል አይ በተደጋጋሚ ኃጢአት እግዚአብሔርማ ይቅር አይለኝም ብለህ ችላ አትበል። አፍራለሁ ፈራለሁ አትበል። ኢትትሃከይ ለንስሐ ማለት ደጋግሞ ንስሐ መግባትን አትፍራ ማለት ነው። ምክንያቱም ምሳሌ ምዕራፍ 24 ላይ ክርስቲያን ወይም ጻድቅ ነው የሚለው 7 ጊዜ ይወድቃል፣ 7 ጊዜ ምን ይላል? ሙሴ ጸሊም በአንድ ኃጢአት 16 ጊዜ አባቶች ጋር ተመላልሰን ንስሐ ትገባለህ፣ ተመላልሰን ንስሐ
ገብተን ተመላልሰን ንስሐ ገብተን እንዲጠፋልን እንፈልጋለን እንጂ ደግሞ ደጋግሞ የመጣብንን በተለይ ሱስ አደገኛ ነገር እንደሆነ አውቃለሁ። እሱ እስኪጠፋ ድረስ ደግመን ንስሐ እንገባለን እንጂ ለሱስ ወይም ለልዩ ልዩ ኃጢአት ራሳችንን ተስፋ አስቆርጠን ከእግዚአብሔር ቤት ከንስሐ ከስጋና ከደም እንርቅበት ምንም አይነት አጋጣሚ የለም። ስብሐት ለእግዚአብሔር።